አሁን ባለንበት ዘመን ጋዜጠኛ ለመሆን የስቱዲዮ መኖር ግዴታ አይደለም። እጃችን ላይ ያለው ስልክ በቂ ነው። ፎቶ ማንሳት፣ ቪዲዮ መቅረጽ፣ መረጃ ማጋራትና ለሌሎች ሰዎች ዜና ማድረስ እንችላለን። ይህንን ማድረግ ግን ኃላፊነትን ይጠይቃል። ያልተረጋገጡ ዘገባዎችን ማጋራት በህዝብ ዘንድ ትልቅ ድንጋጤ ሊፈጥር፣ የስም ማጥፋትን ሊያስከትል፣ የህዝብንም እምነት ሊያጠፋ ይችላል። ስለዚህ አንድ ፎቶ፣ ቪዲዮ ወይም መረጃ ከማጋራታችን በፊት በኃላፊነት አይተን የሚከተሉትን ጥያቄዎች እንጠይቅ። አንደኛ፣ ይዘቱ የአንድን ሰው ደህንነት፣ ክብር ወይም ግላዊነት ሊጎዳ ይችላል? ሁለተኛ፣ የሌሎችን ፎቶ፣ ቪዲዮ ወይም የግል መረጃ ለማጋራት የእነሱ ፍቃድ አግኝቻለሁ? ሶስተኛ፣ የሌላ ሰው ስራ ከሆነ ደግሞ ምንጩን ጠቅሼ እውቅና ሰጥቻለሁ ወይ የሚሉትን ጥያቄዎች ራሳችንን መጠየቅ አለብን። ይህንን በደንብ አሟልተን ስንዘግብ የዜጎች ጋዜጠኛ ወይም ሲቲዝን ጆርናሊስት ሆንን ማለት ነው። ሲቲዝን ጆርናሊዝም ማለት ዜጎች በስልካቸው ወይም በሌሎች የዕለት ተዕለት መሳሪያዎች ክስተቶችን በሀቀኝነት መዘገብና ለህዝብ መረጃ ማድረስ ነው። ልብ ይበሉ፣ እያንዳንዱ ፖስት ተጽዕኖ አለው። ከማጋራታችን በፊት በኃላፊነት እናረጋግጥ፣ በሰከነ መንፈስ እናስብ።